ሰላም በባለፈው ቪዲዮአችን ስለ መሄድ፣ ስለ መምጣት፣ ስለ መተኛት እና ስለ መነሳት አይተናል። በዛሬው ቪዲዮአችን ደግሞ ስለ መብላት፣ ስለ መጠጣት፣ ስለ መስራትና ስለ መልበስ በኦሮምኛ እንዴት እንደምንጠቀም ለአንድ ሰው፣ ለብዙ ሰው፣ ለወንድና ለሴት እንዴት ነው እነዚህ ቃላቶችን የምንጠቀመው የሚለውን እናያለን። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። ይህ ዋን ኦፍ ቲዩቶሪያል ነው። ኦሮምኛ ቋንቋን በአጭር ጊዜ ውስጥና በቀላሉ የሚያስተምራችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንሂድ። እሺ፣ በመጀመሪያ አራቱ ቃላቶችን ምግብ፣ ኛት ማለት ምግብ ማለት ነው። ዱጋቲ ማለት መጠጥ ማለት ነው። ሆጂ ማለት ስራ ማለት ነው። ኡፈት ማለት ደግሞ ልብስ ማለት ነው። እሺ፣ ኛቹ መብላት ማለት ነው። ዱጉ ማለት መጠጣት። ሆጀቹ ማለት መስራት። ኡፈቹ ማለት ደግሞ መልበስ ማለት ነው። እሺ፣ በመጀመሪያ ኛቹ ከሚል እንጀምር። ኛቹ ማለት መብላት ማለት ነው። መብላት ለእኔ ሲሆን አነ ማለት እኔ ማለት ነው። የባለፈው ቪዲዮ በስርዓት ካያችሁ እዛ ላይ አውርተናል። አነ ማለት እኔ ማለት ነው። ለራሴ ስለ መብላት ሳወራ እንዴት ነው በኦሮምኛ ማወራው ሚሊዮን። አነ ማለት እኔ ማለት ነው። እኔ በልቻለሁ ማለት ስፈልግ አኒ ኛዴር ያለው። እኔ ልበላ ነው ማለት ስፈልግ ደግሞ አኒ ኛቹፍ እላለሁ። እኔ እበላለሁ ለማለት ደግሞ አኒ ነኛድ ትላላችሁ። እኔ እየበላው ነው ለማለት ስፈልጉ ደግሞ አኒ ኛቻንጅራ ትላላችሁ። አኒ ማለት እኔ ማለት ነው። ኛቻንጅራ ማለት ደግሞ እየበላው ነው ማለት ነው። እሺ፣ ለሱ ሲሆን ደግሞ ኢሰ ማለት እሱ ማለት ነው። ብላ ለማለት ኛድ እንላለን። እሱ በልቷል ለማለት ደግሞ ኢኒ ኛቴራ እንላለን። እሱ ሊበላ ነው ለማለት ደግሞ ኢኒ ኛቹፍ። ሁሉም ጋር ኢኒ ሚል የገባው እሱ እያለን ነው። ኢኒ ማለት እሱ ማለት ነው። ኢኒ ኛቹፍ ካለን እሱ ሊበላ ነው። እሺ፣ እሱ ይበላል ለማለት ደግሞ ኢኒ ኒኛት። እሱ እየበላ ነው ለማለት ደግሞ ኢኒ ኛቻ ጅራ እንላለን ማለት ነው። አሁን ደግሞ ለሷ ሲሆን ለሴት ሲሆን እንዴት ነው የምንለው? እሺ፣ ቢ ለማለት ኛዱ እንላለን። እሷ በልታለች ለማለት ደግሞ ኢሼን ኛቴቲ እንላለን። እሷ ልትበላ ነው ለማለት ደግሞ ኢሼን ኛቹፊ ትላላችሁ። እሷ ትበላለች ለማለት ኢሼን ኒኛቲ ትላላችሁ። እሺ፣ እሷ እየበላች ነው ለማለት ደግሞ ኢሼን ኛቻ ጅርቲ እንላለን። እሺ፣ አሁን ደግሞ ለብዙ ሰው ሲሆን ወይ እነሱ ብለን ማውራት ስንፈልግ ብሉ ለማለት ኛዳ እንላለን። ብሉ ለማለት ኛዳ እንላለን። እሺ፣ እነሱ በልተዋል ለማለት ደግሞ ኢሳን ኛተኒሩ እንላለን። ኢሳን ኛተኒሩ ካለን እነሱ በልተዋል ማለት ነው። እሺ፣ እነሱ ሊበሉ ነው ለማለት ደግሞ ኢሳን ኛቹፍ እንላለን። እሺ፣ እነሱ ይበላሉ ለማለት ደግሞ ኢሳን ኒኛቱ ካለ እነሱ ይበላሉ ማለት ነው። እሺ፣ እነሱ እየበሉ ነው ለማለት ደግሞ ኢሳን ኛቻ ጅሩ እንላለን። እሺ፣ ለኛ ሲሆን ለኛ ስለ ራሳችን ማውራት ስንፈልግ ኑይ ማለት እኛ ማለት ነው። ኑይ ኛኔረ ካለን እኛ በልተናል እያለን ነው። ኑይ ኛቹፊ ካለን ደግሞ እኛ ልንበላ ነው። እኛ እንበላለን ለማለት ደግሞ ኑይ ኒኛና እንላለን። ኑይ ኒኛና ካለን እኛ እንበላለን እያለን ነው። እኛ እየበላን ነው ለማለት ደግሞ ኑይ ኛቻ ጅር ነው የምንለው። እሺ፣ ስለ መብላት ጨረስን። አሁን ደግሞ ስለ መጠጣት ወይም ዱጉ። መጠጣት ማለት ዱጉ ማለት ነው። እሺ፣ ከራሴ ልጀምር። አነ ማለት እኔ ማለት ነው። አኒ ዱጌራ ካልኩኝ እኔ ጠጥቻለሁ ያልኩ ነው። አኒ ዱጉፊ ካልኩ ደግሞ እኔ ልጠጣ ነው ያልኩ ነው። እኔ እጠጣለሁ ለማለት አኒ ነንዱግ ላለው። እኔ እየጠጣው ነው ለማለት ደግሞ አኒ ዱጋንጅራ ላለው። አኒ ዱጋንጅራ ካል እኔ እየጠጣው ነው። እሺ፣ ለሱ ሲሆን ለወንድ ወይ ደግሞ ለሱ ሲሆን ደግሞ ጠጣ ለማለት ዱጊ ትላላችሁ። ጠጣ ማለት ስትፈልጉ ዱጊ ነው የምትሉት። እሱ ጠጥቷል ለማለት ደግሞ ኢኒ ዱጌራ ትላላችሁ። እሱ ጠጥቷል ለማለት ኢኒ ዱጌራ። እሺ፣ እሱ ሊጠጣ ነው ለማለት ደግሞ ኢኒ ዱጉፊ ካላችሁ እሱ ሊጠጣ ነው። እሺ፣ እሱ ይጠጣል ለማለት ደግሞ ኢኒ ኒ ዱጋ፣ እሱ ይጠጣል ማለት ነው። እሺ፣ እሱ እየጠጣ ነው ለማለት ኢኒ ዱጋ ጅራ ካላችሁ ኢኒ ዱጋ ጅራ ካላችሁ እርሱ እየጠጣ ነው። እሺ፣ አሁን ደግሞ ለሷ ሲሆን እናያለን። ጠጪ ለማለት ዱጊ እንላለን። ዱጊ ካለን ለሴትም ለወንድም ይሆናል። ጠጪ ወይም ጠጣ ማለት ነው። እሺ፣ እሷ ጠጥታለች ለማለት ኢሼን ዱግዴቲ እንላለን። እሺ፣ እሷ ልጠጣ ነው ለማለት ደግሞ ኢሼን ዱጉፊ ካለን እሷ ልጠጣ ነው። እሷ ትጠጣለች ለማለት ኢሼን ኒ ዱግዲ እንላለን። ኢሼን ኒ ዱግዲ ካለን እሷ ትጠጣለች እያለን ነው። እሷ እየጠጣች ነው ለማለት ደግሞ
ኢሼን ዱጋ ጅርቲ እንላለን። ኢሼን ዱጋ ጅርቲ አለን እሷ እየጠጣች ነው ማለት ነው። አሁን ደግሞ ለነሱ ሲሆን እናያለን። ኢሳን ማለት እነሱ ማለት ነው። ብዙ ሰውን ጠጡ ለማለት ዱጋ እንላለን። ዱጋ ካለን ጠጡ እያለን ነው። ዱጋ ሌላ ትርጉም አለው፣ እውነት ማለት ነው። አንደኛው ትርጉሙ ደግሞ ጠጡ ማለት እንችላለን። ዱጋ ካለን ጠጡ እያለን ነው። እሺ እነሱ ጠጥተዋል ለማለት ኢሳን ዱገኒሩ። ኢሳን ማለት እነሱ ማለት ነው። ዱገኒሩ ማለት ጠጥተዋል ማለት ነው። እሺ እነሱ ሊጠጡ ነው ለማለት ደግሞ ኢሳን ዱጉፊ እንላለን። እነሱ ሊጠጡ ነው ማለት ስንፈልግ ኢሳን ዱጉፊ። እሺ እነሱ ይጠጣሉ ለማለት ኢሳን ኒዱጉ እንላለን። እሺ እነሱ እየጠጡ ነው ለማለት ደግሞ ኢሳን ዱጋ ጅሩ እንላለን ማለት ነው። እሺ አሁን ደግሞ ለኛ ሲሆን እኛ ማለት ኑይ ማለት ነው። እኛ ጠጥተናል ለማለት ኑይ ዱግኔር እንላለን። ኑይ ዱግኔር እንላለን። እሺ እኛ ልንጠጣ ነው ለማለት ደግሞ ኑይ ዱጉፊ ትላላችሁ። እኛ እንጠጣለን ማለት ስንፈልግ ደግሞ ኑይ ኒ ዱግና ነው የምንለው። እኛ እየጠጣን ነው ለማለት ደግሞ ኑይ ዱጋ ጅር ትላላችሁ። ኑይ ዱጋ ጅር ካላችሁ እኛ እየጠጣን ነው ያላችሁ። እሺ ስለ መጠጣት ወይም ስለ ዱጉ እዚህ ጋር ጨረስን። አሁን ደግሞ መስራት ወይም ሆጅቹ። እሺ ስለ እኔ ሳወራ እኔ ሰርቻለሁ ለማለት አኒ ሆጀቴር እላለሁ። እኔ ልሰራ ነው ለማለት ደግሞ አኒ ሆጀቹፊ ነው የምለው። አኒ ሆጀቹፊ ካልኩ እኔ ልሰራ ነው ማለት ነው። እኔ ሰራለሁ ለማለት ደግሞ አኒ ነን ሆጀድ እላለሁ ማለት ነው። እሺ እኔ እየሰራ ነው ማለት ስፈልግ ደግሞ አኒ ሆጀቻ እንጅረ ካልኩ እኔ እየሰራው ነው ማለት ነው። እሺ ስለሱ ስናወራ ስለ ወንድ ስናወራ ስራ ለማለት ሆጀዱ እንላለን። ሆጀዱ ካልን ስራ እያልን ነው ማለት ነው። እሺ እሱ ሰርቷል ለማለት ደግሞ እኒ ሆጀቴር ነው ማለት ነው። እሱ ሰርቷል ማለት ስንፈልግ እኒ ሆጀቴር እንላለን። እሱ ሊሰራ ነው ማለት ስንፈልግ እኒ ሆጀቹፊ ነው ማለት ነው። እኒ ሆጀቹፊ ካልን እሱ ሊሰራ ነው። እሺ እሱ ይሰራል ለማለት እኒ ኒ ሆጀተ ትላላችሁ። እኒ ኒ ሆጀተ ካላችሁ እሱ ይሰራል ማለት ነው። እሺ እሱ እየሰራ ነው ለማለት ደግሞ እኒ ሆጀቻ ጅራ እንላለን ማለት ነው። እሺ አሁን ደግሞ ስለሷ እናውራ። ስሪ ለማለት ሆጀዱ እንላለን። አሁንም ተመሳሳይ ነው ከወንድ ጋር። ሆጀዱ ማለት ስራ ወይም ስሪ ማለት ነው። እሷ ሰርታለች ለማለት ኢሼን ሆጀቴት ነው የምትሉት። እሷ ልትሰራ ነው ለማለት ደግሞ ኢሼን ሆጀቹፊ ነው የምትሉት። ኢሼን ሆጀቹፊ ካላችሁ እሷ ልትሰራ ነው ማለት ነው። እሺ እሷ ትሰራለች ለማለት ደግሞ ኢሼን ኒ ሆጀቲ ነው የምንለው። እሷ እየሰራች ነው ለማለት ደግሞ ኢሼን ሆጀቻ ጅርቲ እንላለን። ኢሼን ሆጀቻ ጅርቲ እሷ እየሰራች ነው። ስለ እነሱ ስናወራ ኢሳን ማለት እነሱ ማለት ነው። ስሩ ለማለት ሆጀዳ እንላለን። የሆኑ ብዙ ሰዎችን ስሩ ለማለት ሆጀዳ ነው የምንለው። እሺ እነሱ ሰርተዋል ለማለት ኢሳን ሆጀተኒሩ ትላላችሁ። እነሱ ሊሰሩ ነው ለማለት ሲፈልጉ ደግሞ ኢሳን ሆጀቹፊ ትላላችሁ። ኢሳን ሆጀቹፊ። እሺ እነሱ ይሰራሉ ለማለት ደግሞ ኢሳን ኒ ሆጀቱ እንላለን። እነሱ እየሰሩ ነው ለማለት ደግሞ ኢሳን ሆጀቻ ጅሩ ትላላችሁ። ኢሳን ሆጀቻ ጅሩ ካላችሁ እነሱ እየሰሩ ነው ያላችሁ ማለት ነው። እሺ ኑይ ወይ እኛ ስለኛ ስናወራ እኛ ሰርተናል ማለት ስንፈልግ ኑይ ሆጀኔር እንላለን። ኑይ ሆጀኔር ካለን እኛ ሰርተናል እያለን ነው። እኛ ልንሰራ ነው ለማለት ደግሞ ኑይ ሆጀቹፊ። ኑይ ማለት እኛ ማለት ነው። ሆጀቹፊ ማለት ደግሞ ልንሰራ ነው። እኛ እንሰራለን ለማለት ደግሞ ኑይ ኒ ሆጀና ትላላችሁ። እኛ እየሰራን ነው ለማለት ኑይ ሆጀቻ ጅር። እኛ እየሰራ ነው ለማለት ኑይ ሆጀቻ ጅር። እሺ ስለ መስራት እዚህ ጋር እንጨርስና አሁን ደግሞ ስለ መልበስ ወይ ኡፈቹ። መልበስ ማለት ኡፈቹ ማለት ነው። እሺ ስለ ራሴ ሳወራ አና ማለት እኔ ማለት ነው። እኔ ለብሻለሁ ለማለት አኒ ኡፈዴር ካልኩ እኔ ለብሻለሁ እያልኩ ነው። እኔ ልለብስ ነው ለማለት ደግሞ አኒ ኡፈቹፊ ካላችሁ እኔ ልለብስ ነው። ኡፈቹፊ ካላችሁ ደግሞ ልለብስ ነው። ኡፈቹፊ ካላችሁ ልለብስ ነው። አኒ ኡፈቹፊ ካላችሁ ደግሞ እኔ ልለብስ ነው እያላችሁ ነው። እኔ ለብሳለሁ ማለት ስትፈልጉ አኒ ነን ኡፈደ ካላችሁ እኔ ለብሳለሁ እያላችሁ ነው። እሺ እኔ እየለበስኩ ነው ለማለት ደግሞ አኒ ኡፈቻ እንጅር ትላላችሁ። አኒ ኡፈቻ እንጅር ካላችሁ እኔ እየለበስኩ ነው። እሺ ለሱ ሲሆንስ ኢሳ ማለት እሱ ማለት ነው። ልበስ ለማለት ሲፈልጉ ኡፈዱ ትላላችሁ። ልበስ ለማለት ኡፈዱ ትላላችሁ። እሱ ለብሷል ለማለት ደግሞ እኒ ኡፈቴር ትላላችሁ። እኒ ኡፈቴር ካላችሁ እሱ ለብሷል እያላችሁ ነው። እሱ ሊለብስ ነው ለማለት እኒ ኡፈቹፊ እንላለን። እኒ ኡፈቹፊ እንላለን። እሺ እሱ ይለብሳል ለማለት ደግሞ እኒ ኒ ኡፈታ እሱ ይለብሳል ማለት ነው። እሺ እሱ እየለበሰ ነው ለማለት ደግሞ እኒ ኡፈቻ ጅረ ትላላችሁ ማለት ነው። እሺ አሁን ደግሞ ስለሷ ኢሼ ማለት እሷ ማለት ነው። ልበሺ ለማለት ኡፈድ እንላለን። እሷ ለብሳለች ለማለት ደግሞ ኢሼን ኡፈቴቲ እንላለን። እሷ ልትለብስ ነው ለማለት ደግሞ
ኢሼን ኡፈቹፊ እንላለን። እሷ ትለብሳለች ለማለት ደግሞ ኢሼን ኒ ኡፈቲ እንላለን ማለት ነው። እሺ እሷ እየለበሰች ነው ለማለት ደግሞ ኢሼን ኡፈቻ ጅር እንላለን ማለት ነው። እሺ ለእነሱ ሲሆን ደግሞ ኢሳን ማለት እነሱ ማለት ነው። ልበሱ ማለት ስንፈልግ ኡፈዳ እንላለን። ኡፈዳ ካልን ልበሱ እያለን ነው። እነሱ ለብሰዋል ለማለት ኢሳን ኡፈተኒሩ ነው የምንለው። እነሱ ሊለብሱ ነው ለማለት ስንፈልግ ደግሞ ኢሳን ኡፈቹ ትላላችሁ። እነሱ ይለብሳሉ ማለት ስፈልጉ ኢሳን ኒ ኡፈቱ ትላላችሁ። እሺ እነሱ እየለበሱ ነው ማለት ስፈልጉ ደግሞ ኢሳን ኡፈቻ ጅሩ ካላችሁ ልክ ናችሁ ማለት ነው። እሺ ስለ ራሳችን ስናወራ ኑይ ስለ እኛ ማለት ነው። ስለኛ ስናወራ ኑይ ማለት እኛ ማለት ነው። ለብሰናል ለማለት ኑይ ኡፈኔር እኛ ለብሰናል ማለት ስንፈልግ ኑይ ኡፈኔር እንላለን። እኛ ልለብስ ነው ማለት ስንፈልግ ደግሞ ኑይ ኡፈቹ ትላላችሁ ማለት ነው። እኛ እንለብሳለን ለማለት ደግሞ ኑይ ኒ ኡፈና እንላለን። ኑይ ኒ ኡፈና ካለን እኛ እንለብሳለን እያልን ነው። እኛ እየለበስን ነው ለማለት ደግሞ ኑይ ኡፈቻ ጅራ ትላላችሁ። ኑይ ኡፈቻ ጅራ ካላችሁ እኛ እየለበስን ነው እያልን ነው ማለት ነው። የዛሬው ቪዲዮአችን እዚህ ላይ ያበቃል። ጥያቄና ሀሳብ ካላችሁ ኮሜንት ላይ አስቀምጡልን። እስካሁን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ እያልኳችሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።